መጥቻለሁ በቅድሚያ ይሄን እድል የሰጠኝን አምላኬን እግዚአብሔርን ላመሰግን እወዳለሁ በመቀጠል ፓስተርን እንደገና የዚህ ቤተክርስቲያን መሪዎች ሁሉ እግዚአብሔር ይባርካችሁ ለወዳለው በጣም አመሰግናለሁ ቴንኪው ተባረኩ እንግዲህ በዚህ ከሰዓት እግዚአብሔር እንደሚናገራችሁ አምናለሁ አሜን ከእግዚአብሔር ጠብቃችሁ ከመጣችሁ እግዚአብሔር እንዳጣባበቃችሁ ይገናኛችኋል እንደ ውስጥ ስፋታችሁ ይገናኛችኋል እንግዲህ አማርኛም ብዙ አይነት ነው በነገራችን ላይ ትንሽ እኔ ደግሞ ወጣ ያለ ነው የራሴ አማርኛዎች አሉ ራሴ ፈጣጣርኳቸው አማርኛው ቋንቋ ዳጊ ነው እንደምታውቁት ቋንቋው ሁሉ ጊዜ ያድጋል ይሞታልም ያድጋል እና እንደውም እኔ አንዳንድ ጊዜ አዲስ አበባ እየኖርን አንዳንድ ቋንቋዎች ሳናቃቸው ተፈጥረው ተወልደው ስንሰማቸው ለኛ ራሱ እንግዳ የሚሆኑ ነገሮች አሉና ሜቢ አንዳንዱ ነገር ባይገባችሁ በጌታ ቀን ይገባል ክብር ለኢየሱስ ይሁን እንዲሁ በተቻለ መጠን ቀስብዬ መናገር እሞክራለሁ ሐሳቡን እንድትይዙልኝ በመፈለግ መልእክቱን ቀስብዬ ለመናገር እሞክራለሁ ግን መንፈስ እንዳረገኝ ክብር ለኢየሱስ ይሁን ለአንድ ደቂቃ በእግሮቻችን እንድንቆምና የእግዚአብሔርን ቃል እንድናነብ ጠይቃችኋለሁ ከዛ አጭር ጸሎት እናረግና ወደ ምንነጋገርበት የእግዚአብሔር ቃል ሐሳብ እንሄዳለን ዮሐንስ ራእይ 12ኛው ምዕራፍ ላይ ዮሐንስ ራእይ 12ኛው ምዕራፍ ላይ እናወጣለን ራእይ ዮሐንስ 12ኛው ምዕራፍ በጣም ታዋቂ የሆነ ጥቅስ ነው 11ኛው ቁጥር ነው ምናነበው እንዲህ ይላል ስለዚህ እነርሱም ከበጉ ደም የተነሳ ከመስክራቸውም ቃል የተነሳ ድል ነሱ ይላል እነርሱም ከበጉ ደም የተነሳ ከመስክርነታቸው ቃል የተነሳ ድል ነሱ ይላል እስቲ ይሄንን በትግርኛ አንድ ሰው ፓስተር ወይ ጮክ ብለ በትልልኝ ከተቻለ ሳላ ደም ተገንሸለን ሳላ ተቃል መስክሮም እንደማ ሰዓርቦ ለህይወቶም ወን ክሳዕሞት አይፍቀርዋን 11ኛው ቁጥር ክብር ለኢየሱስ አጭር ጸሎት እናድርግ የተከበርክ የተፈራ ትልቁ አምላካችን እግዚአብሔር ሆይ አሁን ደግሞ በዚህ ስላከማቸው ህዝብህን ልትጠቀም ልታስተምር ልታሳድግ በዚህ ስላከማቻቸው በክርስቶስ ኢየሱስ ስም እናመሰግናለን አባቶይ አሁን አንተን ታምኜ በፊት ቆማለሁ ቅዱስ መንፈስ በዚህ የተገኘውን ህዝብ እንዲያገለግል በክርስቶስ ኢየሱስ ስም እለምናለሁ እግዚአብሔር አምላኬ ሆይ ዛሬ ደክመው ለመጡ መበርታት አዝነው ለመጡ መጽናናት ወድቀው ለመጡ መነሳት ጎለው ለመጡ መሙላት እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ እግዚአብሔር አምላኬ ሆይ የእያንዳንዱን ሁኔታ መታቃንተነ የእያንዳንዱን አመጣጥ መታቃንተነና እንዳመጣጣቸው ብቻ ሳይሆን እንዳንተ ሐሳብ እንድትገናኛቸው በክርስቶስ ኢየሱስ ስም እጸልያለሁ እግዚአብሔር ሆይ ይሄ ሲሆን ይሄ እንዳይሆን የሚቃወም የአጋንንት አሰራርና የአጋንንት ሥራ ጉልበት በክርስቶስ ኢየሱስ ስም የፈረሰ እንዲሆን ጸልያለሁ በኢየሱስ ስም ይፍረስ በኢየሱስ ስም ይፍረስ እግዚአብሔር ይነሳ ጠላቶች ይበተኑ የሚጠሉት ከፊቱ ይሽሹ ሰንበሳት እንደሚቀልጥ የቀለጡ ይሁኑ ተብሎ እንደተጻፈ ማንኛውም የጠላት ኃይል በሰዓት ጉልበት የተበላው በኢየሱስ ስም ይበላ ስራቸው ይፍረስ እቅዳቸው ይፍረስ እግዚአብሔር ኔትወርካቸው ይበጣጠስ በኢየሱስም ግንኙነታቸው ይቋረጥ ስለሚሆነው ነገር ክብሩ ተጠቅልሎ ላንተ ይግባ ጥቅሙ ድሉ ለሕዝብ ይሁን ከፍ ከፍ በል በጌታ በኢየሱስ ስም ለእግዚአብሔር ክብር በጭብጨባና በእልልታ ሰጥተን እንቀመጣለን አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል በጣም ግልጽ የሆነ ሐሳብ አለው በጣም ግልጽ ክሊር የሆነ ሐሳብ አለው ራእይ ምዕራፍ 12 ከቁጥር ማስታውሰው ጌታን ያገኘውበት ሰሞን አካባቢ የዛሬ 10 ምናምን ዓመት
አንድ ቤት አንዲት እህት ልጠይቅ ሄድኩ እና ያቺ እህት እያወራን ሳሎን ተቀምጠን ስናወራ ሰራተኛ ውስጥ አጋንንት ጮኸ። እኛ አጋንንት አላሰብንም፣ ምናወራው ወሬ ኖርማል ነው፣ ግን ጮኸ መንፈሱ። በኋላ እኔ ገና አዲስ ነኝና ምን እንደማደርገው ግራ ገባኝ። በኋላ አንድ ማቃት ነገር ነበረች፣ በጌታ በኢየሱስ ስም አሰረ ያለው አልኩኝና አንድ አገልጋይ ያለ ፈውስ የሚያገለግል እሱን ፍለጋ ሙሉ ወንጌል ቸርች እሱን ፍለጋ ሄድኩኝ። በኋላ አጋጣሚ ሆነና እኔ ሙሉ ወንጌል ቸርች ልገባ ስል እሱ ሲወጣ ተገናኘ። ስሙ ማሩ ይባላል። ማሩ እባክህ ጉዶኛለሁ አልኩት። ምን ሆንክ? ኧረ አንድ አጋንንት እባክህ ማሩ አስቸግሯል፣ ናና እንሂድ አልኩት። እንሂድ ስለው ፓስተር ይቅርታ አሁን ነው ፓስተር ያልኩት ሚኪ ገና አዲስ አማኝ ነኝ ያኔ ይሄን ነገር እኔ አሁን ማድረግ አልችልም፣ ሌላ አገር ለፈውስ አገልግሎት እየሄድኩ ነው አለ። ከዛ ግራ ገባኝ። በቃ እሱ ካላረገ እንዴት ነው? the first time በውስጤ አንድ ድምጽ ሰማው። ገና ጌታን ያገኘውበት ሰሞን ምን የሚል ቃል ሰማው? አንዱ ጌታ የሁሉ ጌታ ነው። ስለዚህ ምን አለኝ ጌታ? የማሩ ጌታ ያንተም ጌታ ነው። የእንትና ጌታ ያንተ ጩና ነው። ስለዚህ ይሄ ነገር አንዱ ጌታ የሱ ጌታ የኔ ጌታ ከሆነ አንተም ልታረገው ትችላለህ። እየበረርኩ ክብር ለኢየሱስ። ማንነቴን አውቄ ስመጣ ገባሁ። አሁን ቅድም ማንነቴን ሳላውቅ ነው የመጣሁት። አሁን ግን ያ ድምጽ ማንነቴን ነገረኝና ቀጥብ የመጣውና አሁን ተወጣለህ አልኩት። አልወጣም አለኝ። አሁን ማንነቴን አውቄያለሁ። እግዚአብሔር ልጁን በኔ ውስጥ አኑሯል፣ መንፈሱን በኔ ውስጥ አኑሯል። ለኔም ትታዘዛለህ። ለኔ ሳይሆን ውስጤ ላለው የጌታ መንፈስ ያን ጊዜ ኢሚዲየትሊ ጮኸ። ያም ያሳየው ምንድነው? ልክ ኢየሱስ ክርስቶስን ስትቀበሉ ከአጋንንት በላይ ከመናፍስት በላይ ከክፉ አሰራር በላይ ተደርጋችኋል። ጸሎታችሁ ይሰራል፣ እምነታችሁ ይሰራል። ጩና አሜን በሉ። አንድ ያመነ ሰው ለእግዚአብሔር በጭብጨባና በእልልታ ክብር ይስጥ። ሃሌሉያ ሃሌሉያ። ስለዚህ እነርሱ የተባሉ ሰዎች እነማን ናቸው? በአጭሩ እነርሱ የተባሉ ራዕይ ምዕራፍ 12 ቁጥር 11 ላይ እነርሱ ተብለው የተገለጡ ሰዎች በየትኛውም ክፍለ ዘመን ማለት ነው፣ ከኛም በፊት በእኛም ዘመን ከኛም በኋላ በክርስቶስ ኢየሱስ የመስቀል ላይ ሥራ ያመኑትን ሁሉ ያሳያል። እንዳትረሱ። እነርሱ የተባሉ ሰዎች እነማን ናቸው? በየትኛውም ክፍለ ዘመን በኢየሱስ ክርስቶስ ሞትና ትንሣኤ ያመኑ፣ በደሙ ያመኑ፣ በክርስቶስ ጌትነት ያመኑትን ሁሉ ያካትታል ጥቅሱ። ስለዚህ ሳሳጥረው ለዛሬ ቀደም እንዳልኳችሁ እናንተ ተሆናላችሁ። እናንተ ለዛሬ ከበጉ ደም የተነሳ ከምስክርነታችሁ ቃል የተነሳ ድል የነሳችሁ ብቻ አይደለም፣ ከዚህም በኋላ በመንገዳችሁ ላይ ያለውን ድል የምትነሱ እባብና ጊንጦን እየረገጣችሁ እግዚአብሔር እስካዘጋጀላችሁ ድረስ የምትሄዱ እግዚአብሔር የረዳችሁ ሰዎች ናቸው። ስለዚህ አሁን ምንድነው መሆን ያለበት? እናንተ አይደላችሁ ማጋነን ተመትፈሩት፣ እሱ ነው እናንተ የሚፈራው። አሜን አሜን። ሲሪየስ ነው ማውራችሁ። እሱ እናንተን መፍራት አለበት። ለምን እንደሆነ ታውቃላችሁ? ኦሬዲ ልክ ዳግም ስትወለዱ የጌታ መንፈስ መጥቶ እናንተ ውስጥ ሆኗል። ኦኬ። ልክ የጌታ መንፈስ እናንተ ውስጥ እንዳለ ደግሞ ይሄ አጋንንት መንፈስ ሰዎች ውስጥ አለ። ግልጽ ነው። ስለዚህ እናንተን በጣም የሚመቀኝ፣ እናንተን በጣም ሊያጠፋ፣ እናንተ ላይ ክፋት የሚያስብ ሰው ውጊያው ያለው በእናንተ ቁመትና በሱ ቁመት መካከል አይደለም። እናንተ ውስጥ ባለው መንፈስና እሱ ውስጥ ባለው መንፈስ ውስጥ። ስለዚህ እግዚአብሔር የበላይ ከሆነ የመጨረሻ የበላይ እግዚአብሔር ከሆነ የመጨረሻ የበላይ የሆነው ነገር ያለው እናንተ ጋር ነው። አሜን። ስለዚህ ቁመታችሁ አይደለም፣ የእናንተና የሱ ኪሎ አይደለም። ዋናው ፖይንት የያዛችሁት መንፈስ ነው። የያዛችሁት መንፈስ የእግዚአብሔር መንፈስ ከሆነ ማንም ውስጥ ያለ መንፈስ ይወጣል። ክብር ለኢየሱስ። ስለዚህ አሸናፊ መሆናችሁን በመንገር ልጀምር ብዬ ነው። አጠገባችሁ ያለው እንደገና ጨብጡትና አሸናፊ ነው በሉት። በክርስቶስ ኢየሱስ አሸናፊ ነህ፣ ድል የነሳ ሰው ነው በሉት። ሃሌሉያ። ጩና አሜን በሉ። ስለዚህ አሁን ለቤታችሁ ፖሊስ ናችሁ፣ ለሰፈራችሁ ፖሊስ ናችሁ፣ ለሳን ፍራንሲስኮ ፖሊስ ናችሁ፣ ለኦክላንድ ፖሊስ ናችሁ። ዛት ሚንስ ፖሊስ አሁን ለራሱ አይሰጋም። እኔ ሰረቃለሁ ብሎ አይሰጋም። እኔ ሌባ እንትና ያረጋኛል ብሎ ፖሊስ እሱ ነፃ ወጥቶ ሌላው የሚጠብቅ።
ስለዚህ አሁን እናንተ ማለት ቤታችሁ ውስጥ እንደዛ ናችሁ የምትጠሩት የኢየሱስ ስም ቤታችሁን ይጠብቃል የምትጠሩት የኢየሱስ ስም ልጆቻችሁን ይጠብቃል የምትጠሩት የኢየሱስ ስም ስራችሁን ይጠብቃል የምትጠሩት የኢየሱስ ስም ጤንነታችሁን ይጠብቃል በእናንተ አፍ የሚወጣው የኢየሱስ ስም ይሄን ሁሉ ያደርጋል አንድ ያመነ ሰው በጭብጨባና በእልልታ ጌታን ያከብር ሃሌሉያ አሁን ወደ ሐሳቤ ልምጣ አሁን ድል የነሳንበት ምክንያት ሁለት ነው አንደኛው የኢየሱስ ክርስቶስ ደም ሁለተኛው የምስክርነታችን ቃል እነዚህ ሁለቱ ናቸው ድል እንድንነሳ ያደረጉ እንዳትረሱ ኦኬ የመጀመሪያው ነገር እንደ ቃሉ አቀማመጥ ከበጉ ደም ብሎ ይጀምራል ስለዚህ የመጀመሪያ ድል የነሳንበት ዋነኛው ምክንያት ኢየሱስ ክርስቶስ የዛሬ 2000 ዓመት ጎልጎታ መስቀል ላይ እኔና እናንተን ወክሎ በእኔና በእናንተ ቦታና ምትክ ሆኖ መስቀል ላይ ሲሞትና ደሙን ሲያፈስ ኢየሱስ በመስቀል ላይ የነበረው እኛን ወክሎ እዚህ ናችሁ ሚስ አሁን ያንን ሁሉ ነገር ሲቀበል እግዚአብሔር ልጁ ያንን ነገር እየተቀበለስ እንደሆነ ሳይሆን የሚያየው እኔና እናንተ በሱ ውስጥ ሆነ ያ በአዳም ምክንያት የመጣብንን ፍዳ ክርስቶስ እኛን ተክቶ እኛን ወክሎ እየተቀበለ ነው ግልጽ ነው ኦኬ ልክ እናንተ ይሄንን ስታምኑ ይሄንን ስትቀበሉ ይሄንን ተሰብካችሁ አሜን ብላችሁ ስታስገቡ በበጉ ደም ማመን ትጀምራላችሁ በበጉ ደም ማመን ሲጀምሩ ድል መንሳታችሁ ያን ጊዜ ይጀምራል ቢኮዝ ልክ ክርስቶስ መጥቶ የእናንተን ቦታ ሲወስድ ከዛ በኋላ ምንድነው ነው እናንተ ደግሞ በክርስቶስ ምን ሆናችሁ አዲስ ስፍራ ተዘጋጅቶላችሁ ያብቀኝ የሚባል ቦታ ተዘጋጅቶላችሁ አሁን በሰማያዊ ስፍራ ከአባታችሁ ቀኝ ተቀምጣችኋል ዛት ሚስ አሁን አጋንንትን ስናስበው ወደ ላይ አይደለም እናስበው ከአብቀኝ ሆነን ነው የምናስበው ጩና ነው እንጂ ከኦክላንድ ሆነን አይደለም እዚህ ናችሁ አሁን አጋንንት ኦክላንድ ቆማችሁ እዚህ ቸርች ውስጥ ቆማችሁ አይደለም እንደዚህ መፈለግ ያለባችሁ በተቀመጣችሁበት ፖዚሽን ባላችሁበት ስፍራ ሆናችሁ እሱ ታች ነው እናንተ በአብቀኝ ናችሁ እሱ ከግራችሁ በታች ነው እናንተ ላይ ናችሁ እናንተ በላይ ናችሁ አንድ ሰው በኃይል አሜን ይበል ስለዚህ እናንተ ሃየር ፖዚሽን ላይ ናችሁ አንዳንድ ጊዜ አለማወቅ ነው የጎዳን ያለው የእግዚአብሔርን ቃል እንደሚገባ አለማወቅ እንጂ ፖዚሽናችን የመጨረሻ ከአብቀኝ በላይ ምንም የለም የመጨረሻ ስታንዳርድ የመጨረሻ ልክ ያብቀኝ ስለዚህ ልክ ክርስቶስ የኛን ፖዚሽን ሲይዝ እኛ ለኛ እንደሞተ ስናምን ለኛ መከራ እንደተቀበለ ስናምን ያሰራር እኛን ወሰደንና እግዚአብሔር ያየልን ነገር እግዚአብሔር የወሰነን ነገር ላይ ቁጭ አረገ ኦኬ ናው ድል መንሳታችሁ እንዳትረሱ በጣም ወሳኝ ነገር ነው የጀመረው ከበጉ ደም ልክ የበጉ ደም መስቀል ላይ ሲኦል ክርስቶስ ሲሞት በጣም ብዙ የተሰራልን ስራ አለ እንዳትረሱ በጣም ብዙ ስራ ተሰርቶልን አሁን በቁጥር ማስቀመጥ አይቻልም ክርስቶስ ሲሞት የተሰሩልንን ስራዎች 1 2 3 4 5 6 ብዬ ማስቀመጥ አይቻልም በጣም ብዙ ናቸው አንዱና ግን ዋነኛው አሁን ትልቁ ችግሩ ፓስተር ምን መሰለ ከበጉ ደምና ከምስክርነታቸው ቃል የተነሳ ግን አሁን የምስክርነታቸው ቃል የሚለው ምን መመስከር ነው አሁን ምን ነው ምን መሰከረው አሁን ምን መሰከረው ቀላል ከበጉ ደም የተነሳ የተደረገልን ሲላችሁ የምን መሰከረው በመስቀል ላይ እግዚአብሔር ልጁን ከሰጠን በኋላ ኦሬዲ የተፈጸመልን ነገር አለ ክርስቶስ ከመስቀል ላይ እኮ የወረደው ተፈጸመ ብሎ ነው ክብር ለኢየሱስ ይሁን ተጀመረ ብሎ ወረደ ተጀመረ ብሎ እኮ አይደለም የወረደው ተፈጸመ ምን ማለት ነው ፍዳችን እዳችን መርገማችን ኩነኔያችን ተፈጸመ ልክ እዛ ጋር ምን ነው ማንም በክርስቶስ ኢየሱስ ከሆነ አዲስ ፍጥረት ነው አሮጌው ነገር አልፏል ምን ማለት ነው ይሄን ሰው የእግዚአብሔር የሚያየው እንደ አዲስ ሰው ነው የሚያየው እንደ አዲስ ፍጥረት ነው የሚያየው አዲስ ስልጣን አለው አዲስ ኃይል አለው አዲስ ማይንድ ሴት አለው አዲስ አይዲያ አለው አዲስ ጥበብ አለው አዲስ ማንነት አለው አንድ ሰው ጨዋሜን ይበል አሁን ዛሬ በጣም ኢምፖርታንት አንድ እንትን አሳያችኋለሁ
አጠገባችሁ ያለውን የምትመሰክረው እግዚአብሔር በክርስቶስ ከሰራልህ ስራ የተነሳ የሆነልን ነገር ሁሉ ነው የምትመሰክረው በሉት አርዝም ያለው ግን በትግርኛ የሚሆን በሉት የምትመሰክረው በሉት እግዚአብሔር በሉት በክርስቶስ ኢየሱስ በመስቀል ላይ የሰራልህን ያገኘከውን ነገር በሙሉ በሉት እጅ ቢገባም ባይገባም በእምነት ቆመህ ትመሰክራለህ በሉት ዛሬ ማታ የተዘጋጀ ሰው አለ በመስቀል ላይ የተደረገለትን ነገር እግዚአብሔር ኦሬዲ ደን ያለው እኮ ነው ደን አልቋል ወገኖች እግዚአብሔር አልቋል ያለው ብዙ ነገር አለ አልቋል አሜን እኔ አሁን ከእግዚአብሔር ጋር አስማማና አልቋል ያለኝን ነገር እዚህ ቆም ያውጃለሁ አሜን አሁን ቢሬዲ አሁን ምን መሰክርበት ጊዜ ነው ልክ ምን እንደሚሆን ታውቃላችሁ አሁን ለምሳሌ መስቀል ላይ ምን ተሰራ እንደው በጣም ፈጠንጠን ብዬ ከመገረፉ ቁስል በመገረፉ ቁስል ኦኬ አንዱ እንግዲህ ምን ማለት ነው ክርስቶስ መስቀል ላይ ሲገረፍ ማለት እኮ ነው ሲገረፍ ወይም ደግሞ ያኔ እነ ጲላጦስ ይዘው ሲገርፉት ልክ እሱ ላይ አንድ ጅራፍ ሲያርፍ ከኔ አንድ በሽታ ይነሳ ነበር ስለዚህ አሁን እዚህ ጋር ቆሜ ስመሰክር ኦሬዲ የኔ ፈውስ በጎልጎታ መስቀል ላይ በክርስቶስ መከራ መቀበል ተከናውኗል ብዬ ግልጽ ነው እሺ ስለዚህ አሁን ዛሬ በጣም ኢምፖርታንት አሁን ድል መንሳት ከፈለጋችሁ መመስከር የሚገባችሁ አንድ ወሳኝ ምስክርነት አለ እስቲ አሁን ድል የናፈቀው ሰው አዲስ ድል አሮጌ ድል አይደለም አዲስ ድል ዛሬ አዲስ ድል ፈልጋለሁ ማለት ሰው እጁ ላይ ይፈልጋል ነገ ላይ አዲስ ድል ማየት ፈልጋለሁ አሁን ከኔ ጋር ማመን አለባችሁ አዲስ ድል ይፈልግ ሲጀመር ድል እኮ በቃኝ አይባል እንዴ አሁን ድል በቃ በቅቶኛል እስከ ዛሬ ያገኘሁት እስከ ዛሬ ሆነልኝ ነገር በቃኝ አይባል ትናንት ድል ነበራችሁ አይምሹር እኮ ያለፈው አመት ድል አላችሁ አይደል ያለፈውን የህይወታችሁን ታሪክ ስታዩ ብዙ ድሎች አሉ አሁን ደግሞ አዲስ ድል ኒው የሆነ በቃ ከዚህ በፊት ያልነበራችሁ አንድ የሆነ አዲስ ድል የናፈቃችሁ ሰዎች ካላችሁ አንደኛ ምን እንደምትመሰክሩ ነግራችኋለሁ ዛሬ ምንድነው ድል ለማግኘት ሰው መመስከር ያለበት አሁን ይሄን ጥቅስ ምንድነው በነገራችን ላይ ይሄን ጥቅስ አንዳንድ ጊዜ በጣም ክስት ታረግ ነው ጥቅሱ ከሳ መክሳት ታውቃላችሁ በቃ አጣበብ ነው ጥቅሱ ምን ትንሽ አረግ አሁን ለምሳሌ ኢትዮጵያ ውስጥ አዲስ አበባ ውስጥ ይሄን ጥቅስ ሰዎች ያነሱና ከበጉ ደምና ከምስክርነታቸው የተነሳ ተብሏል እና 100 ብር አግኝቼ ነበር ከተናንተ ወዲያ ወድቁ በጣም አልከሳም ጥቅሱ ይሄ ጥቅስ ከ100 ብር አልፈም እንዴ ጩና ምን እንዴ በጣም ኢምፖርት አሁን ይወላችሁ በጣም ቅድም ፓስተር ሲናገረው ነበር መድረክ ላይ መመስከር ያለባችሁ አንደኛ አሁን በደምሶ አንደኛ ምንድነው መስመሰክሩት ልክ ኢየሱስ መስቀል ላይ ሲሞት ደሙ ሲፈስ ምን ሆነ መሰራችሁ በአዳም ኃጢአት ምክንያት ከኛ የሄደ ነገር አለ ከኛ የተወሰደ ነገር አለ አሁን አዳም ሲወድቅ ሁላችንንም ይዞን የወደቀው ከኤደን ገነት ብቻ አይደለም ምን የኤደን ገነት የሚባል ጥሩ ቦታ ነበርና ነበርን ዋናው ግን ያጣነው የኤደን ገነትን አይደለም እግዚአብሔርን ያጣነው አምላካችንን ያጣነው ትልቁን እግዚአብሔርን ማንጎ አይደለም ያጣነው አናናስ አይደለም ያጣነው አሁን የኤደን ገነት ሲባል ፍሩት እያሰብን ወይኔ ኖ እንደሱ አይነት ነገር አይደለም ያጣነው በዋናነት ያሳጣን ማንጎ አናናስም አይደለም ያሳጣን እግዚአብሔርን ነው ኢየሱስ ደግሞ ተመልሶ ሲሞት ጾና ምን ነው ወደኛ የተመለሰው ፊቱን ያዞረው ወደኛ የመጣው ምንም አይደለም ራሱ እግዚአብሔር በእኛ ላይ የበላይ ጌታ አምላክ አባት ገዢ መሪውን አንድ ሰው አሜን ይበል ጄባሮዲያ ሳቱራ ኢየሱስ ያድናል ኦኬ ናው ምንድነው መመስከር ያለብን ከበጉ ደም የተነሳ ከሆነ ምን መሰክረው ኢየሱስ በመስቀል ላይ የሞተና ለኛ ያመጣልን ውጤት ከሆነ ምን እኔ አሁን ቅድም እንዳልኳችሁ እንዳታከሱት አደራ እዚህ አሁን ይሄ ጥቅስ በጣም መወፈር አለበት እንጂ አሁን የቤት ኪራይ ጨንቆኝ ነበር ማማንተና መተው የቤት ኪራይ ክፈል ሲሉኝ በ27 እንደምንም ብሎ አንድ ሰው እየመጡ መንገድ ላይ 150 ብር ሰጥቶኝ የቤት ኪራይን ከፍዬ ምናምን
አጠገባችሁ ያለውን ሰው ይሄን ተመሰክራለህ በሉኝ ይሄን በሉት አሁን ነገረን ሬዲ ነው በሉት አሁን እንመሰክራለን ሬዲ ነው ሆይ በሉኝ ይሄን ተመሰክራለህ በሉ ምን እንደምትመሰክሩ ልንገራችሁ አንደኛ ምን መሰክረው ሮሜ ምዕራፍ 10 ቁጥር 9 ነው ሮሜ 10:9 ምን እንደሚል ልንገራችሁ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ እስቲ ትድናለህ በሉ መቼ ነው ምድነው ኢየሱስ ጌታ እንደሆነ በአፍ እግዚአብሔር ከሙታን እንዳስነሳው በልብ ያን ጊዜ ምን ትሆናለህ ስለዚህ ለመዳን አንደኛ ምን መስክር አለ ኢየሱስ ጌታ መሆኑን በአፍ ብትመሰክር ስለዚህ ምን አይነት ምስክርነት ነው ድል መንሳትና መዳን የሚያመጣው በርበሬ ቁንዶ በርበሬ ጫው የሚል ምስክርነት ሳይሆን ኢየሱስ ጌታ እንደሆነ በአፍ አንድ ሰው ጫው አሜን ይላል ያልጫ የቀይወጥ የበርበሬ ምስክርነት አይደል የጫው ምናምን አይደል እሱ መስከር ችግር የለብንም እግዚአብሔር አበላኛ አጠጣኝ ምትል አንጣላ መስማማለሁ ያበላ እሱ ነው ያጠጣ እሱ ነው መስክር ጥቅስ ግን ለዚህ ሽሮ አጥቅሰው አትጥቀሰው አንተለ ለዚህ ሽሮ ጥቅስ አይጠቀስ ነው ጥቅስ ትልቅ ጥቅስ ነው ስለዚህ ጥቅስ ከጠቀስ መመስከር ያለብህ ልብስ አይደለም መኪና አይደለም ሀገር አይደለም ሽሮ አይደለም መመስከር ያለብህ ኢየሱስ ጌታ እንደሆነ አንድ ሰው ጮ ኢየሱስ ጌታ ነው ይበል አይደለም በትግርኛም በልቶ ኢየሱስ ጌታ ነው በሉ እንዳው ይሆናችሁ አሁን ቆይ ምንድነው አንጎል ያረጋችሁ ነገር ምንድነው ያስቸገራችሁ ምንድነው የከበዳችሁ እሱን ሁሉ ደርድሩትና ይሄን አውጁ ላዩ ላይ እንድትደረድሩትና ኢየሱስ ችግር ያንተ አይደለም ጌታ መከራ ያንተ አይደለም ጌታ ጥያቄ ያንተ አይደለም ጌታ ሁኔታ ያንተ አይደለም ጌታ ሰዎች እናንተ አይደላችሁም ጌታ ባለስልጣኖች ጌታ አይደላችሁም ነገስታቶች ጌታ አይደላችሁም አንድ ጌታ አለ አንድ ንጉስ አለ አንድ አያል አለ ኢየሱስ የተባለ this is በቃ አሁን ይውላችሁ አሁን በቃ ይሄንን ነው መመስከር ያለበት ይሄ ጥቅስ ደግሞ ምን ሆነ ይሄ ጥቅስ ችግሩ ለአዳዲስ ነፍሳት ብቻ አረግ ነው አሁን ሰው ጌታን ሲቀበል ይመጣ የለ በቃ እናስብለውና በቃ ኢየሱስ ጌታ ነው ባፉ ልክ እኮ ለአዳዲስ ነፍሳትም ይሰራል ግን ለአሮጌውስ አሮጌውስ ነፍስ ሲጀመር ይውላችሁ ይሄ ጥቅስ እኮ የኢየሱስ ጌትነት አዲስም ይያለ መባል አለበት አሮጌም ይያለ መባል አለበት አርጅተ መባል አለበት ዘግይተ መባል አለበት ኢየሱስ ጌታ ነው በእድገት አይሻርም በትልቅነት አይሻርም ዛሬም ኢየሱስ ጌታ ነው ነገም ኢየሱስ ጌታ ነው ከነገወዲያም ኢየሱስ ጌታ ነው በችግሬ ላይ ጌታ ነው በተዘጋው በር ላይ ጌታ ነው በዮርዳኖስ ላይ ጌታ ነው በቀይ ባህር ላይ ጌታ ነው በኢያሪኮ ላይ ጌታ ነው በኤናቅ ላይ ጌታ ነው በሰላቢ ላይ ጌታ ነው በድግምት ላይ ጌታ ነው በጥንቆላ ላይ ጌታ ነው እስቲ ጮና ኢየሱስ ጌታ ነው በሉ ለዛሬ ምስክርነታችን ሌላ እናቀም ኢየሱስ ጮና ባካችሁ ኢየሱስ አንዳንዴ ምን እንዳለ ታውቃላችሁ ቸርች ውስጥ ኢየሱስ ጌታ ነው ሲል ፕሮግራም መሪ ኢየሱስ ጌታ ነው ሲል ሰባኪ አንዳንድ ሰዎች ሰባኪው የፕሮግራም መሪው ቃል ያጣ ይመስላችኋል ቃል ጨርሶ ስብከት ጨርሶ ሚሏቶ ዝም ብሎ ኢየሱስ ጌታ ነው ያለ እየደጋገመ ይመስላችኋል እና አንዳንድ ሰዎች ምን አለ ለወጥ ቢያደርጉት ሲጀመር ምን ለውጥ ከዚህ በላይ ምን ቋንቋ አለ ከዚህ በላይ ምን አማርኛ አለ ወገኖች እንዴ ቋንቋሲ ንገሩኝ እንስማማ አዲስ አማርኛ ስጡኝ ይሄ የመጨረሻ ሲጀመር ኢየሱስን ጌታ ያደረገው ተሰብስበን አይደለም በድምጽ ብቻ አይደለም ኢየሱስን ጌታ ያደረገው ዲቫይን ነው መለኮት ነው እግዚአብሔር ነው ሰማይ ነው አንድ ሰው ዛሬ ጮህ አሜን ይበል እንደገና ጮህና ነቅነቁና ኢየሱስ ጌታ ነው በሉ አየሩ ይስማ ቀጣዩ ይስማ ኮክላንድ ከተማ ትስማ ማንኛውም ነገር ይስማ ሰላቢ ይስማ አጋንንት ይስማ ጠቋር ይስማ ምናምን ይስማ ኢየሱስ ጌታ ነው በሉ ምን አለ ከዚህ በላይ ከዚህ ቃል በላይ ከዚህ ድምጽ በላይ ምን አለ የመጨረሻ ሁላችሁ አያችሁ ሰው ድል ካማረው ማረግ ያለበት ጧት እንቅልፉ ሲነቃ ኢየሱስ ጌታ አሜን ድል ካማረ እየነዳ ኢየሱስ ጌታ አሜን እያወራ ድል ካማረ ከዛ ምን ያረክ መሰለ ልክ ኢየሱስ ጌታ ነው ስትል ሌሎች ጌትነቶችን ታሳንሳል
ጌታንም ብለው የተቆለሉ ሁሉ እያነሱ እሱ እየተለቀ ወገኖች ዛሬ ለዚህ ከተማ በዚህ ላላችሁት ወንድና ሴት እግዚአብሔር ልጆች ይሄን ነው መነግራችሁ ሌላ ነገር ማውራት አቆሙ ሌላ ወሬ አይጠቅምም የሚጠቅመው ይሄ ነው ይሄ መታወጅ አለበት ይሄ መነገር አለበት ድምጻችንን ከፍ አድርገን ሳናፈር ሳንሸማቀቅ ኢየሱስ ጌታ ነው ኦባማ አይደለም ጌታ ኢየሱስ ነው ጌታ እና ኢየሱስ ጌታ ነው በሉ ይሄ የጀግኖች ቋንቋ ነው አሜን ኢየሱስ ጌታ ነው አሜን ይሄ ነው ምስክርነት ድል የሚያመጣው ኦኬ አሁን ኢየሱስ ጌታ ነው ማለት ምን ማለት ነው ትርጉሙ ምንድነው አሁን አንድ ሰው ቆሞ ኢየሱስ ጌታ ነው ሲል ምን ይያለ ነው ይኸውላችሁ ጌታ የሚለው ቃል የግሪክ ቃል አለው የዕብራይስጥ ቃል አለ ጌታ ያ ቃሉ የዕብራይስጥ ቃሉ አዶናይ ነው አዶናይ ማለት ነው በሂብሩ አዶናይ ማለት ወደ እንግሊዘኛ ሲመጣ በቀጥታ ጌታ የሚለውን ሴንስ አይደለም ይሰጣል አዶናይ የሚለው ቃል ወደ እንግሊዘኛ ስታመጡት ኦነር ነው የሚሆነው ኦነር ወይም ሎርድ ነው ለምሳሌ አንድ ነገር ሎርድ ሲባል የዛ ነገር ባለቤት ማለት ነው ወይም የዛ ነገር ተቆጣጣሪ ማለት ነው ናው ኢየሱስ ጌታ ነው ስትሉ ዝም ብላችሁ እየለፈለፋችሁ አይደለም ዝም ብላችሁ ለፍለፋ አይደለም አንዳንዴ እኮ ለዚህ ነው እስቲ ላየሩ በሉ ሲባል እነዚህ ሰዎች ደግሞ በቃ አየር ምንድነው እንዴት ላየር ይባላል አየር ሌላ ቋንቋ ላይ ሰማይ ይችላል ኢየሱስ ጌታ ነው ስትሉ ይሰማል አሜን ሲሪየስ ነው መነግራችሁ ተፈጥሮ ኢየሱስ ጌታ ነው ካላችሁት ይሰማል ታዲያ ኢየሱስ ጌታ ነው ስትሉ አዶናይ የሚለው የሂብሩ ቃል ስታዩት ኦነር በሌላ አማርኛ ምን ይያላችሁ መሰላችሁ ባለቤቴ ነው ይያላችሁ የኔ የበላይ ነው ገዢ ነው ተቆጣጣሪ ነው ማለት እኔ ወፍ ዘራሽ አይደለም በሌላ አማርኛ ማንንም ተጠሪ የሌለኝ ተቆጣጣሪ የሌለኝ ባለቤት የሌለኝ ያገኘኝ የሚመታኝ ያገኘኝ የሚለክፈኝ አይደለም አደገኛ ባለቤት አለኝ ይያልክ ነው ጮማ አንድ ሰው ባል አሜን ይላል ናው አሁን እኔ ኢየሱስ ጌታ ነው ስል እነ ሉሲፈር ተሰብስበው ሲሰሙ አንድ ነገር ነው የሚገባቸው እንዴ ባለቤት አለ ይላል ጮማ ነው ባለቤት አለ ባለቤቱ ደግሞ ፈጣሪ ሆነ ገዢ ሆነ አልፋና ኦሜጋ ሆነ አንድ ሰው ዛሬ ባለቤቴ ነው የሚል አለ ኢየሱስ ጌታ ነው ብሎ ይሄንን አካባቢ ያናውጥ ድምጽ የሚያወጣ ሰው አለ የማያፈር ሰው አለ ኢየሱስ ያድናል ኢየሱስ ጌታ ነው ብሎ ጮና አሜን በሉ ባለቤቴ ነው ማለት ነው የኔ ኦነር ነው እኔን የሚነካ እሱን ነው የሚነካው እኔን የሚነካ እሱ ጋር ነው የሚጣላው እያልክ ነው ተነክቼ ማንንም እኔን ነክቶ መሄድ አይችልም እያልክ ነው ባለቤትህን ነው ዲክሌር የምታረገው ምታውጀው ባለቤትህን ነው ምታውጀው ተቆጣጣሪህን ነው ስለዚህ ሁሉ ሰው በእኛ ቋንቋ ምን አለ መሰላችሁ አንድ አባባል አለ ባለቤቱን ካልናቁ አጥሩን አይነቀንቁ ይባል አንድ አማርኛ ምን ማለት ነው ሰው የቤቱን አጥር መጥቶ የሚነቀንቀው ማንን ሲንቅ ነው ባለቤቱን ሲንቅ ነው የባለቤቱን ንብረት ይነካው ነው ይሄ አማርኛ በጣም ኢምፖርታንት ነው ስለዚህ እኔ ምንነካው ማሲናቅ ነው ባለቤቴ ሲናቅ ነው ባለቤቴ ደግሞ ሚናቅ አይደለም ማንንም ንቆት በሰላም መኖር አይችልም ማንንም ንቆት መመላለስ አይችልም ዛሬ ሚያዊ ሰው ፈልጋለሁ በኩራት በሽለላ ኢየሱስ ባለቤቴ ነው ኢየሱስ ጌታ ነው የሚያቃራ ሰው የለም እንዴ ኢየሱስ ጌታ ነው ሰው ለማይረባ መፈክር ሰው ለማይረባ ቋንቋ ወዲህ ካለ ኢየሱስ ባለቤቴ ነው የሚል ጮህ አሜን ይበል ጌታ ነው ማለት ባለቤቴ ነው ማለት ነው ስለዚህ ልንገራችሁ አንድ ጊዜ ኢትዮጵያ ውስጥ ምን ሆነ መሰላችሁ ሌቦች አሉ የመኪና ዕቃን ይሰርቃሉ እኔም አንድ ይገጥሞኛል አንድ ተሰርቃለሁ
ይገጥማቸዋል። አንድ ቀን የከተማውን ከንቲባ መኪና ሰረቁ። አላወቁም። V8 የሚባል አንድ ክሩዘር ነው። ሰውየው አቁሞ ሄዷል። ሰረቁት። ከዛ ሲመለስ የለም። ከንቲባ ነው። ደወለ። ያቺ መኪና ተሰርቃ የምትሸጥበት ቦታ ታጠረች በፖሊስ። ነፍስ ውጪ ነፍስ ግቢ ሆነ። ሌቦቹ እንመልሳለን አሉ። የኛን መቻሉ የኛን ዕቃ እኮ እንመልሳለን አላሉ። እኛን ዘርፈውናል። ብዙ ሰው ዘርፈዋል። እንመልሳለን አላሉ። የሱን ግን እንመልሳለን አሉ። ለምን ሲባል የመኪናዋ ባለቤት እኮ ነው የመኪናዋ ዕቃ እንዲመለስ ያደረገው። ባለቤቱ ኃይለኛ ስለሆነ ዕቃው ተሰርቆ መኖር አይችልም። አየህ ያንተን ባለቤት ስታቅ አሁን ተረጋግተህ መኖር ትጀምራለህ። ባለቤት ሲገባ ጠባቂ ሲገባ ተቆጣጣሪ ሲኮር እስራኤልን የሚጠብቅ እኮ የእስራኤል ባለቤት ነው። አይተኛም፣ አንቀላፋም። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። ፈጣሪሽ ባልሽ ነው። ስሙም የሰራዊት ጌታ እግዚአብሔር ነው። ባንቺ ላይ የሚሰራ መሳሪያ አይከናወንም። በፍርድ በሚነሳብሽ ምላስ ሁሉ ላይ ትፈርጂበታለሽ። እንደው ይቅርታ እስቲ አንድ ደቂቃ እንቆምና ሸለል እንበል ባለቤታችንን። እንደው ሸለል ሲሪየስ ነው ማውራቸው። አሁን በልብሳችን አይደለም ሸለል የምንለው። ባለቤቱ የገባው ሰው የትንሽ ይሸለል። እንዴ አሁን ስማንን አልኖርም፣ ስደነግጥ አልኖርም። ባለቤት የሚደፈር ጩና ምን በሉ። ኧረ ኢየሱስ ያድናል። እስቲ አንድ ሰው ኢየሱስ ጌታ ነው ይበል። እስቲ ከዚህ በላይ ጩና ኢየሱስ ጌታ ነው በለው። እኛ ድሮ እኮ ላልገባን ነገር ደነስን። ድሮ ጌታን ሳናገኝ ደነስን። በቃ እናርጋው በዳሶ የሚባሉ ዘፋኞች አሉ። በጭንቅላታችን ቆመን ላልገባን ለማያድን ነገር፣ ተራ ለሆነ ነገር፣ ላላፊ ነገር። ዛሬማ ለዚህ ለጌታ ላዳነን ጌታ ኢየሱስ ጌታ ነው እየዘለልን ብን፣ ኢየሱስ ጌታ ነው እያበደን ብን፣ ኢየሱስ ጌታ ነው እየጨፈርን ብን፣ ኢየሱስ ጌታ ነው። ተቀመጡ። ጌታ ይባርካችሁ። እችል ልናገረው መጽሐፍ ቅዱስ ላይ ምን የሚል ጥቅስ አለ መሰላችሁ? ማቴዎስ ወንጌል ምዕራፍ 12 ላይ አንድ ታሪክ አለ ከቁጥር 9 ጀምሮ። አንድ ቀን ኢየሱስ ወደ አንድ ቦታ መጣ ይላል። ሲመጣ ማቴዎስ 12 ከ9 ጀምሮ እጁ የሰለለ ሰው አገኘ ይላል። እዚህ ናችሁ። እጁ የሰለለ ሰውዬ ናው ፈሪሳውያኖች ሰንበት ስለነበር ቆይ አሉ። ይሄ ሰውዬ በሰንበት ከፈወሰው ከእግዚአብሔር አይደለም ሐሰተኛ ነው አሉ። እስቲ ፈውሷል ላይፈውሰውም ብለው መጠበቅ ጀመሩ። ኢየሱስ እችን ሐሳባቸውን አውቆ ቀጥ አለ። መጣና ዘርጋት። ልክ እጁ ብሎ ተዘረጋ። ናው ማግሮምረም ሲጀምሩ በልባቸው ነቃና ምን አላቸው? ቆይ እስቲ ከናንተ ማለት በሰንበት በሬው አያው ጉድጓድ ቢገባበት ዛሬ ሰንበት ነውና በጉ ይደር እዛው ጉድጓድ ውስጥ የምትሉ አላችሁ ያለ ሲያስቡት አይሉ። ለምን በጓ ጉድጓድ ገብታ ባለቤቷ ሲመጣ ምክንያት ጠቅሶ ያሳድራት። ስለዚህ ኢየሱስ ምን እያለ ነው? እናንተ ለፍጥረተ የበጋችሁ ደመ ነፍስ ስለሆነ በሬያችሁ ሰንበት ነው ብላችሁ ጉድጓድ እንዲያድር ካላረጋችሁት ለዚህ ለንብረቴ በመልኬ ለፈጠርኩት በማንነቴ ለፈጠርኩት እንዴት እኔ ችላላለሁ? ጩና ነው። አሁን ለአንድ ሰው መልእክት አለ። በቃ ይሄንን መልእክት አንድ ሰው በእምነት ከወሰደ ከዚህ ቃል ፍሬ ጋር ይገናኝ። ስሙኝን ምን ማለት ነው? ኢየሱስ የእናንተ በግና በሬ ጉድጓድ ቢገባ ባለቤት በዛ ጋር ሲያልፍ የሱ በግ ከሆነች ሰንበት ይሁን ምን ይሁን ዘሎ ገብቶ ተሸክሞ ያወጣታል። እና እናንተ ለፍጥረታዊ በግ እንዲህ ከሆናችሁ ይሄ ምስኪን ይሄ በኔ የተፈጠረ ሰው እኔ እሱ ባለቤት ነኝና ጉድጓድ ውስጥ ሳገኘው ዝም ብዬ አይደለም። በሌላ አማርኛ ምን ማለት ነው? ባለቤት ያለው ነገር ጉድጓድ አይደለም። ጮና ነው። አንድ ሰው ጮህ አሜን ይበል። ባለቤት ያለው ነገር ጉድጓድ ውስጥ አይደለም። አንድ ሰው ጮህ አሜን ይበል። ዛሬ በኢየሱስ ስም ከገባችሁበት ጉድጓድ ውጡ። ከገባችሁበት የችግር ጉድጓድ ውጡ። ከገባችሁበት የመከራ ጉድጓድ ውጡ። ከገባችሁበት የበሽታ ጉድጓድ ውጡ። አያድርም። በጣም የሚገርመኝ ነገር ስሙኝን
ክራይስት የሆነ ጉድጓድ ምሳሌ ሰጠ በግብት ገባ ባለቤት ዘሎ ገብቶ ያወጣታል ልክ እንዴ ነው ይላችሁ እኛ ኢየሱስ ስለሆነን አንዳንዴ እኮ ደህና ሆነን ምን እንኖረው በእኛ ጥንቃቄ ምናምን እኮ አይደለም ባለቤታችን አሜን ለዚህ ነው ኢየሱስ ጌታ ነው ስትሉ ሁሉ ነገር የእናንተን ገዢ የእናንተን ጌታ የእናንተን ተቆጣጣሪ ያውቃል በደመ ነፍስ ወይም ዝም ብላችሁ እንደ ተራሶ ምትኖሩ ሳትሆኑ ባለቤት ያላችሁ አሜን ባለቤት ያላችሁ ገዢ ያላችሁ ተቆጣጣሪ ያላችሁ አባት ያላችሁ መሪ ያላችሁ ሰዎች ናችሁ ስለዚህ ኢየሱስ ምን አለ አሁን አስቡት ጉድጓድ ውስጥ የገባች በግ ባለቤቷ መጥቶ ጉድጓድ ይገባል ጉድጓድ የሚገባው በጓል ያወጣት ስለዚህ ባለቤቷ ጉድጓድ ቢገባ ፈልጎ አይደለም የገባው የሱ ንብረት እዛ ስላለ ነው ዛት ይዟ ኢየሱስ ለምን ሲኦል ወረደ because የሱ ንብረቶች በአዳም ስተት ገብተዋል እሱ ከሰማይ ሰማይ ከዙፋኑ ላይ መጥቶ ተንደርድሮ ሲኦል መጣ ሲኦል ሲመጣ እኔ ያለው አንቺ አለሽ እና አብርሃም አሉ ጠቅላላ ሰበሰበና ምርኮን ማረከና ወደ ሰማይ አንሰው አሜን ይበል ኢየሱስ ያድናል ባለቤት ስላለ ሳትይዙ ኢየሱስ ጌታ ነው ብላችሁ ስትሉ ባለቤታችሁን ማሳወቃችሁ ገዣችሁን ጌታችሁን ተቆጣጣሪያችሁን ማሳየታችሁ ስለዚህ በኢየሱስ ትምህርት ምንድነው ባጭሩ ባለቤት ያለው ነገር ጉድጓድ ሊገባ ይችላል እንጂ ጉድጓድ ሊቀር አይችልም አሜን ችግር ሊገጥማችሁ ይችላል ችግር ውስጥ ግን አትቀሩ መከራ ሊገጥማችሁ ይችላል ከመከራ ጋር ዘመናችሁ ያልቅ አሜን ባለቤታችሁ አለ ይመጣል አንድ ሰው ጮራ ነው ይባል ይመጣል ሃሌሉያ ይመጣል ባለቤት ደስ ቢለኝ ባለቤታችን ስትሮንግ ነው መንፈስ ነው አይታየም ባለቤታችን ኃይለኛ ነው ባለቤታችን አይደክምም አይታክትም ማስተዋሉም አይመረመርም ለደካማው ኃይል ይሰጣል ጥበብ ለሌለው ብርታትን ይጨምራል ባለቤታችን ሩሩ ነው መልካም ነው ደግ ነው መሐሪ ነው አፍቃሪ ነው ቸር ነው የቀመሰ አንድ ሰው አሜን ይበል ባለቤታችን ፈጣሪያችን ጌታችን ገዣችን ጨካኝ አይደለም እንደፈለግሽ የሚል አይደለም ያንቺ ነገር በቃኝ የሚል አይደለም አማረሽኛል የሚል አይደለም የሚመለስ ነው የሚምር ነው የሚራራ ነው የሚቀበል ነው የሚያቆም ነው ጩና አሜን በሉ ይህንን መረዳት ነው ልባችሁ ውስጥ ማድረግ የእስራኤል ሕዝብ ለ430 ዓመት ግብጽ ባሪያውን ተገዝቷል ዛሬም ጭቃ ማብካት ነገም ጭቃ ማብካት ከነገወዲያም ጭቃ ማብካት ከዛም ጭቃ ማብካት አያትየው ይነሳል ጭቃ አብኩቶ ይሞታል እሱም የወለደው ልጅ ደግሞ ይቀጥላል ጭቃ ማብካት የልጅም ጭቃ ያም ጭቃ ፈርዖን መጨረሻ ላይ ፈርዖኖቹ የሚቀያየሩት የግብጽ ገዢዎች እንደ ቃና ያዩአቸው ባለቤት ያላቸው የማይመስሉ ስለነሱ የሚገደው ያለ የማይመስል ልክ ያላት ጊዜ ስትመጣ ባለቤታቸው ነቅ የሚገርም እኮ እንኳን ባለቤት ስለነሱ የሚያስብ ያለ የማይመስል ያዝብ እንደ ዕቃ በግብጽ የተቆጠረ ሕዝብ ምድረ በዳ ላይ ባለቤት ይመጣ ቁጥቋጦ ላይ በሳት ነደደና ሙሴን ሳበው ሙሴ አለው በጣም ደስ የሚለኝ ቃልና እልካለሁ ትሄድና ለዛ ፈርዖን እንዲትለዋል ያገለግለኝ ዘንድ እቺ ቃል ነች ደስ የምትለኝ ሕዝቤን የኔን ጩና ቢሉ ሕዝቤን በኪዳን የኔ ያደረኩትን ያብራም ለካ ወገኖቼ እንደዛ እንደ ዕቃ የተቆጠረ እንደ ባሪያ የተቆጠረ ሕዝብ የሚለዋል ሕዝብ ወር sometimes የማያውቁናቸው ሚንቋችሁ ሰዎች ማያውቋችሁ ናቸው ሚንቋችሁ ሰዎች የናንተ ማንነት ያልገባቸው ናቸው ባለቆቻችሁ ብትናቁ በሌሎች ብትናቁ አይከዳችሁ ሕዝብ የሚላችኋል ልጄ የሚላችኋል የኔ የሚላችኋል ንብረቴ የሚላችኋል አንድ ሰው ጮአሜን ይበል ባይብል ላይ ሳነበይ ለመጨረሻ የሚያስደስተኛ ጥቅስ አለ ኢየሱስ እንደዚህ አለ ልክ ሊያረጋ አካባቢ ይሄዳሉ አላቸው
ግን እመለሳለሁ አለ ደስ የሚለኝ ቃል እመለስና ወስዳችኋለሁ አለ ወስዳችሁና እኔ ባለሁበት ደግሞ እናንተ ትሆናላችሁ አለ አንዳንድ ሰዎች እኮ እነሱ ባሉበት እናንተ እንድትሆኑ አይፈልጉም ሲሪየስ እነሱ ባሉበት አካባቢ እናንተ እንድትደርሱ አይፈልጉም እሱ ግን ትልቁ ጌታ እንደዚህ አለ እሱ እኔ ባለሁበት በነገራችን ላይ እግዚአብሔርን ትልቅ የሚያደርገው ምንድነው ታውቃላችሁ ትልቅ ሆኖ ከትንንሾች ጋር ግንኙነት መጀመር አረጮና አሜን በሉ ምን አይነት ጋር ነው ምን አይነት አምላክ ፓስተር እኔ እንደ እግዚአብሔር የሚያስደንቀኝ እኔ እግዚአብሔር በከፍታው ድል አድራጊ ነው ወይም ድንቅ ነው ይልና የተዋረዱትን ይመለከታል ምን እንደዛ ከፍ ብሎ ወደ ታች ሳይገን የሚያዩ ተዋረደ ወደ ታች ሳይ የሚያዩ ተቸገረ ዛት ሚንስ ህዝቤ ልቀቅ እቺን ነገር ልንገራችሁ ህዝቤ ልቀቅ ሲለው ፈርዖን ሰርፕራይዝ ሆነ እንዴ ህዝቤ የሚለው አለን ለሞኑ አንተ ሙሴ ያለው ጥያቄ አለ ለአንተ ምንድነው ጥያቄ ለአንተ ያለን ጥያቄ ለሞኑ ማን ነው አለው ይሄ ህዝቤ ልቀቅ ሲጀመር የዛን ጊዜ የነበረችው ግብጽ ያሁኑ ዘመን አሜሪካ ማለት ነች ኢናዘሮድ ምን ማለት መሰላችሁ አሁን ወደ ኦባማ ተልኮ ሙሴ ማለት ነው እዚህ ምድር ላይ ያሉትን እነገሌ ልቀቅ አሁን ያላቸው መሳሪያ አስቡት ያላቸውን አቅም አስቡት ኢኮኖሚያቸውን